ብርሃን ምን እያረክን ያለው? ራስህን እኮ አደጋ ውስጥ እየከተትክ። ለምን ስለምትሰሪው ስራ አልነገርሽኝም? ብነግርህ ምን ጥቅም አለው? ወይ ትጸየፈኛለህ ወይ ደግሞ ጥለኸኝ ትሄዳለህ። ከዚህ ውጪ ምን ልታደርግልኝ ትችል ነበር? በፍጹም። ቢያንስ ባለኝ አቅሜ ልረዳሽ ይችል ነበር። እኔ ረዳት አልፈልግም። በቃ ከኔ ራቅ። እኔ ቆሻሻ ሰው ነኝ። ቆሽሼ እንዳላቆሽሽ። አንተ ካሰብኳት በላይ የሌለ ቆንጅዬ አይደለች እንዴ? አንቺን በመፈለግ እኮ ተንከራተትን። ለምን ሲባል ይሄ ብርሃን ነው። አልደወለችም እደውላለሁ ብላ በቃ አንቺን ጥበቃ መከራችንን አየን ስንፈልግሽ እኮ። ብርሃን ይህን ያክል እኮ ስለኔ መጨነቅ አልነበረብም። ግን ቆይ እሱ ማን ነው? አላወቅኩትም። ስጋት አይግባሽ፣ አሌክስ ይባላል። ከልጅነቴ ጀምሮ የነበረ ጓደኛዬ ነው። ጓደኛዬ ይላል እንዴ? ወንድም ነው የሚባለው። ቢግ ብሮ በይኝ። እሺ ቢግ ብሮ። እዚህ ሙላው ዝር እንዴ ቁንጥጥ አድርጌ ነው ያሳደግኩት። ይኸው ለአንቺ ለዚህ አብቅቼልሻለሁ። ትንሽ ቀልደኛ ነገር ነው። ግን ሁለታችሁ ምንን ይዛችሁ መምጣት አልነበረባችሁ። ራሳችሁን ከባድ አደጋ ውስጥ ነው የከታችሁት። እኔን የሚከተሉኝ ሰዎች አሉ። እናውቃለን ባክሽ። አሁንም ስትመጡ እየተከታተልኳችሁ ነበር። ማንም ሰው የለም። ዘና ፈታ ለቀቅ በሉሽ። አትጨናነቁ። እኔ ያለው ለሁሉም ነገር አውቀናል። ይህንንም ስራ ፈልግሽ እንደማሰሪው ደርሰንበታል። ምን? ቆይ እንዴት ይሄ ልታውቁ ቻላችሁ? እናትሽን አግኝተናቸው ነበር። ቆይ ግን እንዴት እናቴ ልታገኟቸው አላችሁ? የኔ እናት በጣም ናፍቃኛለች። ግን እናቴ እንዴት ናት? እሷም እንደናፈቀችኝ በጣም እርግጠኛ ነኝ። ጥያት እኮ ጠፋ። 2 አመት ሞላ። ብሌን ተይ፣ አታልቅሽ። እናትሽ እዚህ መሆንሽን እኮ በጭራሽ አታውቅም። ምስኪን እናትሽ እኮ ዱባይ እንደሆንሽ ነው የሚያውቁት። አይዞሽሽ። ግን ቆይ እንዴ ልታገኟቸው አላችሁ? ያ ነው እናንተ ጋር የሚኖረው ልጅ ለእናትሽ ብር ምናምን የሚሰጠው። እሱ የሌለ ተፍ ተፍ እያለ ተደባብቆ ሲወጣ ነብር አየኝ ይበል። በዚህ እኔ ያላየሁት መሰለሽ? ጋማ ያስኩታ ደግሞ ይህንን ብርሃን ነው እንጂ በእናትሽ በቴስታሩ ዘወዘው መሰለሽ? ገባለት እኮ አንድ እያሳከለለት ግንባሩ። ግን ያው እኔ ወንድሙ ስላለሁለት አትርፌዋለሁ። ብርሃን ቆይ ለምንድን ነው በዚህ ልክ ለእኔ መስዋዕትነት እየከፈልክልኝ ያለው? እንዴ መስዋዕት በግ ስለሆነ ነዋ። አንቺ ደግሞ አይገባሽም እንዴ? ፍቅር ይዞት ነዋ ከአንቺ። ምን? ይሄ ሊሆን አይችልም። አዎ ብሌን፣ ካዩሽ ቀን አንስቶ ስለ አንቺ ማሰብ ማቆም አልቻልኩ። ከምታስቢው በላይ አፍቅሬሻለሁ። አብዳል እንዴ? እኔ እኮ ተራ የወንዶች የስሜት መወጫ የሆንኩኝ ሴተኛ ዳሪ ነኝ። ምንም ሁኚ፣ ከዚህ በኋላ እኔ ብቻ እንድትሆኝ የሚፈልገው። ደግሞ ይህንን ስራ ፈልገሽ እንደማሰሪ ግልጽ ነው። ያለፈ ህይወትሽ ደግሞ ለእኔ አሁን ላይ ለእኔ ምንም ነው። የተሳሳተ ውሳኔ እየወሰንክ ነው ያለው። አንተ ጓደኛው አይደለህ እንዴ? ምከረው እንጂ። እኔ አሌክስ ለምክር ማን ብሎኝ? መከርኩት አይሰማም። መከራ ይምከረው ብዬ ተውኩት። ዝቀልድሽ ነው እባክሽ። አፍቅሮሻል አለ። አሁን ምን ማድረግ ይችላል ከዚህ በኋላ? ኖርማል ነው ደግሞ ተፋቀሩሽ፣ ይመቻችሁ እንጂ ይሄ ዛሬ ከስራ ላስቆምኩሽ ይሁን። ከዚህ በኋላ ከሌላ ወንድ ጋር እንድታድሪ አልፈልግም። በቶሎ ይህን ስራ ማቆም አለብሽ። ተው በእናትህ፣ የማይሆን ነገር አታድርግ። ከማን ጋር እየተጋፈጥክ እንደሆነ ስላላወቅክ። ስለማንም ደንታ አይሰጠኝም። ነፃ መውጣት አለብሽ። ደግሞ እኮ እናትሽ በጣም ናፍቃሻለች። አንቺ ልትያት አትፈልጊም? 2 አመት ሙሉ ሳላስባት ቀርቼ አላውቅም። በጣም ናፍቃኛለች። ግን እንዴት ላገኛት እችላለሁ? ስለሱ አታስቢ። አንቺ ብቻ እናትሽን ለማየት ተዘጋጂ። አሁን ተመስገን። እድሜ ለኔ
ትናንት ፏ ብለሽ አልሻ? እሺ ዛሬስ? ብር ከያዝክ መውሰድ ትችላለህ። ያንተው አይደል? አልያዝኩም። በብድርም ቢሆን ስጠኝ ማለት እከፍልሃለሁ እኮ። ከዚህ በኋላ ብድር ብሎ ነገር የለም። ከፈለክ ዛሬም የለበስኩን ሹራብ ይዘህ መውሰድ ትችላለህ። በእናትህ ሂድ። የዛሬም ብቻ ስጠኝ፣ ደግሞ እከፍልሃለሁ እኮ። አዋ ትጋተተኝ። በቃ መለዘና ይሰጣል አልኳ። ኖ መኒ ኖ ፈኒ። ክፉ ነህ። እሺ ክፉ ነህ። እንደውም ከናሽሽ ገደል መግባት ትችላለህ። ከዚህ በኋላ ደግሞ የሚለማመጥ እንጠብቅሽ። ምን ይመስላል? ምን እያረክ ነው አንተ? ይቅርታ አስደነገጥኩሽ። አይደል ላስደነግጥሽ ፈልጌ አልነበረም። በእናትህ ተወኝ። እኔ ለራሴ ያለብኝ ችግር ይበቃኛል። ቆይ አንቺ ስላፈቀርኩሽ ነው እንዴ እንደዚህ የምትሆኝ? ፍቅር የውሸትና የማስመሰል ሊሆን እንደሚችል መገመት አይከብደኝም። ሂድና የምታምንን ሴት ፈልግ። አቢጊያ ትላንትና መታ ነበር። ከሄደችበት ሀገር ተመልሳለች። ኡፍ አቢጊያ ለምንድነው ስለማይመለከተኝ ነገር የምታወራኝ? እንደውም እንኳን መጣችልህ። ስለሷ መለሰ መላልሰ ስትነግረኝ አልነበር? ሂድና ለራሷ ነገራት። በቃ እንደዚህ ነው የምታወሪኝ? እና እንዴት ላውራ? አልጌ ስለማይመች በደንብ ተኝተሽ ያደርሽ አይመስለኝም። እንደውም እንደ ዛሬ ሰላም እንቅልፍ ተኝቼ አላውቅም። በጣም ነው እሺ የማመሰግነው። ፈጣሪ ይረዳናል። መቼ ነው ግን ወደ ቤተ እግዚአብሔር አብረን የምንሄደው? መቼም አይሆንም። እኔ እኮ ኃጢአተኛ ሆንኩ ሰው ነኝ። ደጁን የመርገጥ ራሱ ድፍረት አይኖረኝም። ተይ እንደዛ አትበይ። ፈጣሪ እኮ እንደኛ የሰው ልጆች እኮ አይደለም። ቢሆንም እኔም ረባ ሰው አይደለሁም። በቃ አላስቆምህ። አንተም ወደ ውስጥ ገባ፣ እኔም ወደዛ ሲኦል ወደ ሆነ ቤቴ ልመለስ። አይዞሽ፣ ፈጣሪ ከዚህ ህይወት ያወጣሻል። እሺ፣ መልካም ቀን። ሸፍናኝ በለሷ ከፊት ያነበብኩት ፍጹም አይረሳ። ከዚህ የበለጠ ታያለሽ ምትለኝ አይንህ ይናገራል እንደማትረሳኝ። ከኃጢአተኛው ድንኳን ቅዱሱ ቆመሃል። ልጅት ናት ብለን ይፈልግሃል። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረከው ብዙ ነው ጌታዬ። ምን አለኝ ብለነው ደጃፌን ምትመታ? እኔ ደካማ ነኝ አንተ ቅዱስ ጌታ። እኔ ኃጢአተኛዋ ልጅ ደጃፌ መጥቻለሁ። እባክህ ፈጣሪ ይርዳኝ። የሰጠኸኝን ተስፋ እንዳታጨልምብኝ እባክህ አምላክ። አውቃለሁ አንተን ከረሳሁ ዘመናት አልፈውኛል፣ ግን ቢሆንም ያላንተ ማን አለኝ? እባክህ ፈጣሪ እባክህ ነበር አቅቶኛል፣ ደክሞኛል። ፈጣሪ እባክህ እባክህ ከዚህ ጉድ እንድወጣ እርዳኝ እባክህ ፈጣሪ እባክህ። ቀሏል መከራዬ፣ ለእኔ ያደረገው ብዙ ነው ጌታዬ። ትሰሚኛለሽ? ከአንቺ ጋር ገና አልጨረስኩ። ቆይ ምን አድርጊ ነው ብትይኝ? ይሄን ያክል ምን ባደርግሽ ነው? ምን ያላረግሽኝ ነገር አለ? ለዛ አይደል እንደ ዜድ ባሌ እኔ ላይ እጁን ያነሳው? ባሌ ምን ነው ገረመሽ ነው ወይስ ቀምተሽ ልታገቢ አስበሽ ነበር? እንዳታስቢው። አይ ገርሞኝ ነው። ጅልጥ ምን አባሽ ነው የሚገርምሽ? ማለቴ ያው ባል ሚስቱ እንደዚህ አይነት ስራ ያሰራም ብዬ ነው። ሌላስ የለሽም? እሰይ እንኳን አሰራኝ። ለዜድ ምንም ነገር ቢሆን ሆንለታለሁ። ደግሞ አንቺ ከኔ ጋር ፍላፊ መካፈትሽን አቁሚ፣ አለበለዛ ግን ደም በደም እስክትሆኚ ድረስ ነው ማስደበድብሽ። አረ በፈጠረሽ ተይኝ፣ በቃ ተይኝ። ገና ምን አይተሽ?
እኔ ኤዶም ስቃይሽን ነው ማበዛው። አሁን ይልቁንስ ቶሎ ሻዩን አፊ። ዛሬ እዛ ታሪኩ ጋር በግድ መሄድ አለብን። እሱ ማን ነውና ነው እንደሚቀልደው? ቆይ አንተ እኔ የሚያስፈልገኝ ገንዘብ ለምን እንደውም አትስጠኝ? አንተ በዚህ ሰዓት እሱ ነው የሚያሳስብህ? ተው እንደውም አትስጠኝ። ከሰዓት አብረን እንሄዳለን አይደል? እድር አለብኝ፣ እሱን ልክፈልና ከሰዓት ዳኜ ሱቅ እጠብቅሃለሁ። ከዛ ተያይዘን እንሄዳለን። እድሩ ቀስ ብሎ አይደርስም እንዴ? እኔ ባዶ ኪሴ ነኝ። ስለምን እድር ነው የምታወራብኝ? እንዴ አንተ ሰው ደግሞ በድር ልታስቀጣይ ነው የምትፈልገው? እሺ እንደውም ክፈለው እድሩ። እኔ ከሌላም ሰው ቢሆን አላጣም። ለማንኛውም እወጣለልህ። አሙቅና ምሳህን በልተህ ከሰዓት ናና ተያይዘን እንሄዳለን። እሺ በቃ። ደግሞ ስትወጣ በሩን በትክክል መዝጋትህን አረጋግጥ። ቃሊ። አቤት ዜድ። የነገርኩህን በሙሉ ተግባራዊ አድርግ። ማንኛውንም ጸጉረ ልውጥ ሰው ካየህ ከብርሃን ፈጥና አሳውቀኝ። እሺ። እቺ ፍሬት ሄዳ ነው? እኔ እንጃ ላይ ናት መሰለኝ። ሻወር ልወስድ ነው ምናምን ስትል ነበር። ቃሊ ሂድና ፍሬን ጥራት፣ መታ ቁርስ ትብላ። እኔና ዜድ እንዴ እዚህ መሀላችን ሌላ ቃሊ የሚባል አለ እንዴ? ነው ወይስ እኔ ሂጄ ልጥራት? እሺ ዜድ። ባለችን አቅጣጫ ፕሌን ካደረገች ዛሬ ቀን ነጻ ትወጣለች። እንዳፍ ያድርገው በእናትህ። በተነጋገርነው መሰረት ሰዓቱ እየደረሰ ስለሆነ ቀድመን መገኘት አለብን። እነዛ ጉንዳኖች እንደማይኖሩ ተስፋ አደርጋለሁ። እንደማይኖሩ እርግጠኛ ነበረች። በጣም ጥሩ። እንደዛ ከሆነ እቅዳችን ይፈጸማል ማለት ነው እንጂ ያለበለዚያ አንገታችሁ ነው እንደዚህ ምጠመዝዝላችሁ ንቀል ነው ማለት። በቃ ሹራቤን ልደርብና ልምጣ። መነጽሬን ይዘልኝ። እሺ ቶሎ በል። በሰላም ነው ቃል? በሰላም ነው። ምን ነው? ለምን መጣ? እግርሽን ተሻለሽ? አዎ ደህና ነኝ። ትንሽ ወለምታ ነበር። ልጅሽስ ደህና ነው? ደህና ነው። ይልቅ አመጣጥ ለምንድን ነው? ለምንድን ነበር የመጣሁት? ትዝ አለኝ። ዜድ እየጠራሽ ነው። እሺ መጣ። እሺ ተረጋግተን ልትሰማኝ አትሞክርም? ምንድን ነው የምሰማሽ? ትንሽ አታፍሪም? ቢያንስ የድሮ ፍቅራችንን ብለህ አንዴ እንኳን ስማኝ። ገደል ግቢ። ምንም የምሰማሽ ነገር የለም። ዳግም ላይሽ አልፈልግምሽ። አታሪ እዚህ እኮ ቅምጥሎችን ቼክ ላደርግ መጥቼ። አይ ጥሩ አድርጋል። ምን ነው ፊት ጥሩ አይደለም። ችግር አለ እንዴ? ትንሽ። ምንድነው? በስራ ጉዳይ ነው? አይደለም ዜድ። ታዲያ ምንድነው? ያቺ ሰይጣን ዳግም ህይወቴን ልበጠብጦ ተመልሳ መጣች። ሰይጣን ማን ናት? አቢጊያ። ምን?
እቺ አይናውጣ አይኗን በጨው አጥባ ተመልሳ መጣች። ታዲያ ምን አልካት? ዳግም ህይወቴ እንድበጠብጠው እንኳን አልፈቅድላትም። ያ እሷ የምታውቀው ሞኙ ታሪኩ ሞቶ ተቀብሯል። ሄዳ ሞኛዋን ትፈልግ። ጥሩ አድርገሃል ታሪ። ና ለማንኛውም ቤት ሄደን እንነጋገር። ና ዘይድ የሚፈልግ ሰው ነበር። ማን ነው? አስገቢው። ወንድሜ እንዴት ነህ? እባክህ በቃ እህትም ስትጠፋ ልጠይቃት የለም? ከዛች ከእናትሽ ውርስሽን ካገኘሽ በኋላ አይን ላፈር ብለሽኝ የጠፋሽ መስሎኝ። ያው ስራም የተጨማለቀ ስለሆነ ካንተ ራቅ ማለቱ ሳይሻል አይቀርም ብዬ ነው። መቼስ ሰውን የመጣሽው ወንድምሽ ናፍቆሽ ሊሆን አይችልም። ብትናፍቀኝስ? ምንም ቢሆን ያንድ አባት ልጆች አይደለም? ትቼ ልተውህ አልችልም። ሴት ላይ ያለ ጥላቻ ቢያስጠላኝም መቼስ ስጋዬ ወንድሜ ነህ። ዜድ ጋር ውርስ አለ ብለውሽ ነው እንዴ መጣሽው? አይገርምህም? የአባታችን ውቃቢ ነግሮኝ ነው። ሁሉም ሰው እንዳንተ ይመስላል። ስለ ገንዘብና ገንዘብ ብቻ አታስብ። ስለ አንድ ነገር ላወራህ ነው አመጣጤ። ስለምን? ዛሬ ደግሞ ያብርሃን አኩፎ መቅረቱ ነው። ቢገባው ለራሱ ብዬ ነበር የተናገርኩት። እንደገባኝ ከሆነ ልጅቷን በጣም አፍቅሯታል። ጥሩ እንግዲህ እሷ ታዋጣው እንደሆነ እናያለን። ይሄ የማይረባ የሚጠቅመውን እንኳን ለይቶ አያውቅም። ስለዚህ ዛሬ ይመጣ ማለት ነው። ምን እሱ ብቻ እኔም ራሴ የመጣሁት እኮ ፍቃድ ልጠይቅሽ ነው። ዛሬ ማንችልበት ኃይለኛ ጉዳይ ገጥሞናል። ምን ማለት ነው? ፍቃድ ስጪኝ? የሚተካችሁን ሰው ሳላዘጋጅ ፍቃድ ስጪኝ ብሎ ነገር አለ እንዴ? አሁኑኑ ቀጥ ብሎ ይምጣ፣ ደውልለት። አንተም ብትሆን ልብስን ቀይርና ወደ ስራ። የማንችልበት ኃይለኛ ጉዳይ ገጥሞናል እያልኩሽ እኮ። አሌክስ ወይ ያስቱካዬ፣ የዚህን ያክል ምን ጉዳይ ቢገጥማችሁ ነው? ያቺ ብሌን ዛሬ ከዛ ቤት ልናስመልጣት ነው። ኃይለኛ ፕላን የነደፍ ነው። ኃይለኛ ያንን ሰይጣን ሰውዬ ደግሞ ለህግ ልናቀርበው ነው። የዚህን ያክል በፍቅሩ አብዷል ማለት ነው? አዎ ምን እሱ ብቻ። እሷ ራሷ አንቺ ሳትወደው አልቀረችም። እሺ ትናንተኛ ቤት እኮ ነው ያደረችው። እሺ ጭራሽ ትሰማኛለህ? ስራ ትተህ ከዚህ የትም ንቅንቅ አትላት።
የእውነት አልችልም አስቱካ። የግድ 5 ሰዓት ሳይሆን መድረስ አለብን። በጓሮ በኩል እኮ ይዘናት ልንወጣ ነው። እንግዲህ ከስራ ገበታችሁ እሷ ከበለጠችባችሁ ከስራ ቀርታችሁ እሷ ጋር መሄድ ትችላላችሁ። የወንድሜን ደስታ ማየት አለብኝ። አንቺም ደስተኛ ብትሆኚ ደስ ይለኝ ነበር፣ ግን አዝናለሁ። ለማንኛውም በገዛ ፍቃዴ ስራ ይለቅያለሽ። መልካም ቀን ይሁንልሽ። ልቀቀን። ማንኛችሁ ምንም አታመጡም። እሺ ልብ ካለ እኔም መተግጠም የፈሪ ጸባት አድርግ። ልቀቀን። ቶ እኔ ሸኘዋለሁ እሱ ሁለቱ አይጦች እናንተ ናችሁ አሁን የምታስመልጧት። አንቺ ውሻ ግን ዛሬ የመጨረሻሽ ይሆናል። እሺ እስቲ ጥጋባቸው በረድ ይበልላቸው፣ ድፉባቸው፣ ድፉ። ለእነዚህ አይጦች ይሄ ቅጣት በቂ ነው። አፋቸውን ፍቱላቸው። እባክህ ይቅር በለን፣ እባክህ ዛሬን ይቅር በለን። ባለማወቅ ነው። ይገርማቸዋል። አብዛኛውን ሰው የሚሞተው በማያገባው እየገባ እና ልትገል። አይ ለዛሬ እንኳን በዚሁ አልፌያቸዋለሁ። ምክንያቱም አይጥ ገድዬ ጀግና ልባል። እውነትን ነው ጌታ፣ እውነትን። ነገር ግን ካሁን በኋላ እዚች ቤት ድርሽ ማለት አይደለም። በዚህ ሰፈር አለፉ ሲባል ብሰማ ስጋችሁን ቆራርጬ ላሞራ ነው መበትነው። በፍጹም እዚህ አንታይም። ቤቱን ራሱ ያን የምንኖርበት አሁን ነው ለቀን የምንወጣው። ጎበዝ አንተ ገብቶሃል። እባክህ አንተኛውስ ለምን በሴቶች ላይ ትጨክናለህ? እባክህ ብሌንን ተዋት። ቆይ አንተ ከሴት ልጅ አልተፈጠርክም?
አይጥ ሰሙኛላችሁ። ከዚህ በኋላ ከነዚህ አይጦች ጋር መቆየት አልችልም። ልብሳቸው ስጡልኝና አስወጡ። ጋሼ ለምን መጣ? እኔ ራሴ ቤት እመጣለሁ አላልኩም እንዴ? ዝም በል አንተ ውሸታም! ውጪ ልካታለሁ እያልክ እንደቀለድክብኝ ገብቶኛል። ታሪኩ ማን ነው? የፍርቱና አባት ናቸው። ታሪኩ እኮ ስለ እርሶ ነግሮኝ ነበረ። እባክህ እኔ ልጅ ፍርቱናዬን ታውቃት ይሆን? አመጣጤ እሷን ፍለጋ ነበረ። በደንብ ነው እንጂ ያገኟታል። ቤት ናት። ለምን በደረቁ ታዲያ ገባ በለዋ ወደ ቤት። እስቲ አንተ እንኳን ብታገናኘኝ። እሱማ ውጭ ልካታለሁ ብሎ እየቀለደብን ነው። የምን ውጭ ነው? ኑ ወደ ቤት ያገኟታል። ገባ ይበሉ እስቲ። ግቡ። ይህ ሽማግሌ ጥሩ ሰዓት ላይ አልመጣ። ቆይ ዜድ አንተ ተረጋጋ። እኔ እንደምንም አድርጌ አሳምኜ አስወጣችኋለሁ። አንተ ደደብ፣ አሁንማ ፈንጅ ረገጡ። ፍርቱናዬ ጠፋሽብኝ እኮ። ይሄ ታሪክ አታለንም አይደል? አቤ ለምን አንተ እዚህ መጣ? እኔ እኮ መጣ ነበረ። ምን ማለት ነው ለዚህ መጣ? ለመሆኑ ሰይጣን እዚህ ምን እያሰራሽ ነው? ቤቢ ያለው ነገር እውነት ነው ማለት ነው? ነይ በቃ ና፣ አባትሽ መጥቼልሻለሁ። ምንድን ነው እሱ? ዞር በይ፣ እንዳትጠጊኝ። ብትጠጊኝ ግንባርሽን ነው የምልሽ። ቆይ ዜድ ተረጋጋ። ዝም በል አንተ። አይመለከትም። ልቀቀኝ። አባቴን ልቀቀው እባክህ። አባትሽ ሲያንቀሸቅሸው መጥቶ ማየት የማይገባውን ነገር አይቷል። ምን እየተፈጠረ ነው? አባትስ አልሆንም? አዎ ዳዲ፣ አባቴ ትሆናለህ። ታዲያ ምን ይጠበስ? በጣም አዝናለሁ። እባክህን አባቴን ልቀቀው። እኔን እንደፈለክ እባክህን። አባትሽ ሲያንቀሸቅሸው መጥቶ ማየት የማይገባውን ነገር አይቷል። ከዚህ ደግሞ በህይወት ከወጣ ስራዬን ያበላሽብኛል። ብዙም ፍርድ ቤት መመላለስ አልፈልግም። ትሰማኛለህ? አባቴ አንድ ነገር ቢሆን እኔ ነኝ የምገልህ። እገልሃለሁ። ምኞት አይከለከልም። እንግዲህ ቻው ዳዲ። ምነው አባቴ ምነው ምነው አባቴ ነው አንተን አጥቼ ምን ልሁን አልቅሻ ይውጣ የኔ ሐዘን የዚህ ዓለም ግፍ ሞልቶ ፈሷል እንዳላድን አቅሜ ያንሷል።
ምነው አበይን ምነው ምነው አባቴ ምነው ምነው አባቴ ምነው አንተን አጥቼ ምን ልሁን አልቅሻ ይውጣ የኔ ሐዘን የዚህ ዓለም ግፍ ሞልቶ ፈሷል እንዳላድን አቅሜ ያንሷል